ገበያ ላይ ያልወጣ አዲስ ልብስ ሁለቱ የተደባለቁ ይባላል። ኦኬ በጣም ቆንጆ ነው። ይሄ ለቶፕ ነው። ቶፕ መስራት ይችላል። ለራስ ሰፋ ተደርጎ የሚሰራ በጣም ነው። እኛ አሁን የሰራነው ስለዚህ በጠባብ ያው ጥልፍ ነው። ኖርማል ነው። ኖርማል ለሱ ሳይሆን እኔ ማሳይስ ጨርቁን ነው ማሳይስ። ጨርቁ ይሄ ኦርጋንዛ ነው የሚባለው። ስለዚህ ያ የሆነ ገበያ ላይ አይታወቅም እንደዚህ አይነት ጨርቁ አይታወቅም። ስለዚህ ስራ አላቸው ነጋዴዎች እንግዲህ ተረከቡ አዘጋጃለሁ። በጠባቡ ነው። በሰፊው ማሳየት ይችላል። በጠባቡ ይሄ እናንተ ጋር ብቻ የሚገኝ ልብስ እኛ ጋር ብቻ የሚገኝ ልብስ ነው። ይሄ ደግሞ በሰፊው ነው የሚሰራው። ሰላም ጤና ይስጥልኝ ውዴታ ሚዲያ ቤተሰቦች እንዴት ናችሁ? እዚህ ቻናል ላይ እንግዲህ ሀበሻ ቀሚስ ማስተዋወቅ ከጀመርኩኝ ከአንድ ዓመት በላይ ሆኖኛል። እስከዛሬ የማቀርብላችሁ ዲዛይነሮችንና ነጋዴዎችን ነበረ። ዛሬ ደግሞ የሀበሻ ቀሚስን አከፋፋዩን ዋና ሸማኔው ጋር ነው የምንገኘው። ሸማኔው ስቶር ነው የምንገኘው። አዳዲስ ገበያ ላይ ያልወጡ የሀበሻ ቀሚሶችን እንዲሁም ደግሞ አመጣጡን አሰራሩን እየጠየቅኩ ቆይታ የምናደርግ ይሆናል። ቪዲዮውን እንደተለመደው ላይክ እና ሰብስክራይብ በማድረግ አብራችሁ ቆዩ። ሰላም እንዴት ነህ? ሰላም ደህና ነሽ? ማንን በል? ማሞ እባላለሁ። ኦኬ እንግዲህ ለተመልካቾች አዳዲስ ልብሶችን እናንተ ጋር ብቻ የሚገኙ ልብሶችን እንዲሁም ደግሞ ስለ ሀበሻ ልብስ ግንዛቤ ለተመልካቾች እንድሰጥልኝ ነው የመጣሁት። በቃ ጥሩ። እሺ እንደዛ ከሆነ ከዚህ ከላይ ልጀምርልሽ። እሺ ሲኛዋ ጠባብ ጥለት ናት። 5 አርብ ነው። ወራጅ ነው የሚሰራው። ከዛ እንደዛ ሲሆን አሪፍ ይሆናል። ቆንጆ ናት። ጌጥ ምናምን ሲደረግበት ቆንጆ ልብስ ይሆናል። እቺ በጠባብ ነው። በሰፊው ማሳየት ይችላል። በጠባብ ይሄ እናንተ ጋር ብቻ የሚገኝ ልብስ ነው። እኛ ጋር ብቻ የሚገኝ ልብስ ነው። በሰፊው ደግሞ ላሳይሽ ራሱ። እሺ በጣም ብዙ አማራጭ ነው ያለው። ይሄ ደግሞ በሰፊው ነው ራሱ ልብስ። እቺ በጠባባት ሆነና በሰፊው ነው። አንገት ብቻ ይጠለፍና ቆንጆ ነው የሚደረገው። ጌጥ ሲደረግበት አሪፍ ይሆናል። ይሄ በጣም የሚያምር ልብስ ነው። የሚያምር ልብስ ነው። ሁለተኛ ደግሞ ከአዲሱ ደግሞ ወደ ተለመደው ልውሰድ እንዴት እንደተሰራ። መጀመሪያ ልብሱ የተሰራው በዚህ ነበር። እንደዚህ ነው የተሰራው። ይሄንን ወደ እንዴት አደረግን መሰለ? ወደዚህ ገለበጥ ነው። እንደዚህ አድርገን ሰራ። ይሄኛው ማለት ነው። አንድ ልብስ ከአንዱ ወደ አንዱ ነው የሚዞረው። ታለዛ አሁን ይሄኛው ዋናውን ከለር አላገኘም። እዚህ ጋር ሲመጣ ዋናውን ከለር ነው ያገኘው። እንደዚህ ሰራን። ይሄ አዲስ አይደለም ሰርተናል፣ ግን ስላሻሻል ነው። ይሄኛው ደግሞ የበለጠ ደግሞ ጌጥ ሲገባበት ላሳይሽ እንዴት እንደሚሆን። ጌጥ ሲገባበት በቃ እንደዚህ ነው መጨረሻው። ፈርጥ ሲገባበት እንደዚህ ነው። ዋው እንደዚህ ነው የሚሆነው። ዋና ፈርጥ ሲገባበት እንደዚህ ሆነ። ያምራል በጣም። ፈርጦቹ ራሱ ለየት ያሉ ናቸው። ለየት ያሉ ናቸው። ዋው በጣም ቆንጆ ልብስ ነው። ወደ ሁለተኛ ልብስ ላዞር። እሺ ወደዚህ ልብስ ላምጣሽ። እሺ ይሄ ልብስ መጀመሪያ የተሰራው የነበረው ገበያ ላይ ያለው ይሄ ነበር። ገበያ ላይ ያለው ይሄኛው ከለር ነበር። እኔ ደግሞ ወደዚህ ያረኩት። ሁለቱንም ተመልካቾች እንዲያዩት እንደዚህ ያረኩት። አሁን ይሄን አይመስልም አይደል? ይሄ ገበያ ላይ የነበረ ልብስ ነው። ወደዚህ አዙሬ ይሄን እንዳይመስል አረኩት። ድጋሚ ደግሞ ይሄን ጨመርኩበትና ሙካሽ አረኩበት። ተመቸኝ። ይሄን ራሱን በሙካሽ አድርገን ሰራ። ዋው እቺኛው ሙካሽ ናት። ይሄ እጅግ በጣም ነው የሚያምረው። ሙካሽ ማለት ምንድነው? ሙካሽ ማለት ካባ የሚሰራበት ሙካሽ ነው የሚባለው። ላሳይሽ እዚህ ጋር እንትኑም ስላለ እዛውና ክሩ ስላለ ሽቦ ማለት ነው። ሙካሽ ማለት ይሄ ነው። ክር አይደለም፣ ይሄ ነገር ሽቦ ነው። ሽቦ የተጠቀለለ ሽቦ ነው። የማሽን ሽቦ ነው። እሱኛውን በቀጭኑ እዚች ጋር ስንዴ ያደርግላት። ዋው በጣም ነው ስንዴ ቅርጽ ናት። አሁን ይሄ ለፕሮግራም በጣም ነው የሚያምረው። በጣም አሁን ወደ እነዚህ ሙካሽ እንገባለን። ወደ ልብሶቹ እንዙርና እሺ ወደ እነዛ ሙካሽ እንገባለን። እሺ ይሄም ደግሞ እናንተ ጋር ብቻ ነው ያለው። እኛ ጋር ብቻ ነው ያለው።
በብዛት የሚፈልግም ሰው በቃ በደርዘን እንሰጣለን። ለነጋዴዎች ማከፋፈል ስለሆናችሁ ችግር የለም። እሺ ሌላ ወደ ሌላ ልብስ ልጅ። እሺ ይሄኛው ልብስ አለ። እቺ አዲስ ልብስ ናት። ሲሰፋ ያለውን ላሳይሽ። እንደዚህ ዝም ብዬ ግልጥ ከማድረግ ሲሰፋ እንዴት እንደሚያምር። እኔ እጅ ሙያ አድናቂ ነኝ። በተለይ ደግሞ የሀበሻ ልብስ ሸማኔዎችን እጅግ በጣም ይሄንን ክሩን ከመነኑ አዋሃዳችሁ ሰሩበት መንገድ እጅግ በጣም የሚገርም ነው። ቻውን አዲስ ልብስ ነው። በሌላ ከለርም አለ። ኦኬ ዋው በጣም ያምራል። በቀይም አለ ተፈለግሽ። በቀይ ከለርም አለ። በቀይ ከለርም አለ። ኦኬ ይሄ እንግዲህ አሁን ግራጁዌሽን ስለሆነ ለግራጁዌሽን ለማንኛውም ነገር ይሆናል። ለማንኛውም ነገር ይሆናል። ዋው በጣም የሚያምር ልብስ ነው። በጣም የሚያምር ልብስ ነው። በጣም ያምራል። ሌላስ ብዙ ስለሆነ በጣም ብዙ ነው። ይሄ መለከትን እንዳለ ሁሉም አዲስ ነው። ይሄን ደግሞ የነበረ ነው ግን ከለር ቀይሬ ነው ሰራሁት። አዲሱን ነው አዲስ ምልሽ በነገራችን። እኮ አዲስ ነው። እኔም ሀበሻ ልብስ ስለምሰራ አዲስ ነው ምልሽ ስለማይ ያውቀዋለሁ። የለም ቶፕ አለው። በቶፕ ነው የሚሰራው። ኦኬ አሪፍ ልብስ ነው የራሱ። በጣም የሚያምር ልብስ ነው። በብዛትም አለ። በብዛትም እዚህ ጋር እንደሚመለከት እዚህ ጋርም አለ። ዋው ወርቀ ዘባ አለው ውስጡ ላይ ድብልቅ ወርቀ ዘባ አለ። ካሜራ ላይ ቶፕም አለው። ካሜራ ላይ ስለማይታይ ነው። እጅግ በጣም የሚያምር ልብስ ነው። በጣም ያምራል። ቀጣይ ደግሞ ጥልፍ ነው። ያው ጥልፍ ነው፣ ኖርማል ነው። ግን ኖርማል ለሱን ሳይሆን እኔ ማሳይሽ ጨርቁን ነው ማሳይሽ። ጨርቁ ይሄ ኦርጋንዛ ነው የሚባለው። አንድ ሽቦ፣ አንድ ሳባ፣ አንድ ወርቀ ዘባ ነው የተሰራ። ተራ በተራ አልሳሳም። ስሳሉ ነው የሚሆን እንደዛ ተራ በተራ ስለተሰራ እሱን ነው ማሳይሽ። ይሄ ጥልፍ ነው። ለየት ያለ ጨርቁ የለም። ጨርቁ የሚሰራው ላሳይሽ። በዚህ ጋር አንደኛው አቺ ናት። አንደኛው ወርቀ ዘቦ የተለመደ ነው። አንደኛው ደግሞ ሳባ ነው። ተራ በተራ ነው የተሰራው። ከዛ ለጥልፍ የተዘጋጀ ጨርቅ ነው። በዚህ ጠልፈነዋል። ይሄን ይመስላል። በጣም ያምራል። ቀጥዬ ነው ሳይሽ የሚያምር ልብስ ነው። ጥልፉ ራሱ ለየት ያለ ነው። አዎ ለየት ያለ ነው። ከዚህ ጋር ከጨርቁ ጋር እንዲዋሃድ ተደርጎ የተሰራ ነው። በጣም የሚያምር ሁለቱም ከለር፣ በዚህም ከለር አለ፣ በዚህም ከለር አለ። ይሄኛው ከለር አለ። ኦኬ ለየት ብሎ እንደመታየት በጣም የሚያምር ልብስ ነው። ይሄ ከለር ስለሆነ ቀጥዬ ደግሞ ታችኛውን ላሳይሽ። ታችኛውም የተሰራው ደግሞ በዚህኛው ጨርቅ ነው። ጨርቁን ላሳይሽ እዚህ ጋር ስላለ ከለሩ ነው የሚለየው። ከለሩ አንዱ ይሄ ነው፣ አንዱ ወርቀ ዘብ ነው፣ አንዱ ደግሞ ሳባ ነው። ተራ በተራ ነው የተሸመነው። ኦኬ ይሄኛው ወፈር ይላል ትንሽ ወፈር ነው። ባክግራውንዱ ይለያል። የዚህኛው ባክግራውንድ የዚህ ባክግራውንድ ደብል መነን ነው። የዚህኛው ባክግራውንድ ደግሞ ክር ነው። ለዛ ነው ወፈር ነው። ለዛ ተደርጎ ተዘጋጅ። ልብሱ መጀመሪያ ይሄን ነው የተጠለፈው። ክሩን ጨርቁን ማሸነፍ ስላልቻለ ነው ወደዚህ ያዞርኩት። ይሄን የጨመርኩበት ጥልፉ ጨርቁን ማሸነፍ አልቻለም። ጨርቁን ማሸነፍ ስላልቻለ ይሄን ጌጥ ጨመርኩበት። ዋው በጣም የሚያምር፣ በጣም እንዲያምር አድርጌ ሰራው ማለት ነው። በጣም የሚያምር ለየት ያለ በጣም ቦታ የሌለ ልብስ። አሁን ወደዚህ እንዝር፣ ወደ ሙካሽ። ኦኬ ይሄ መጀመሪያ የተሰራችው ሙካሽ እቺ ናት። እቺ ሙካሽ ከተሰራች በኋላ ሙካሽ በባህሪው ከበድ ያለ ልብስ ስለሆነ ምን ያስፈልጋል መሰለሽ? መደበኛ 3 አይን ጨርቅ ነው ያደረኩት ስንሰራ። ግን 3 አይን ጨርቅ እንደማይመጥ ነው ስለተረዳው ይሄን ድሩን ወደ ላይ 2 አደረኩት። ወደዚህ 2 ማለት በነገራችን ላይ አንድ ነገር ላስረዳሽ። ይሄ መደበኛ ሸማ ማለት ጥርስ ውስጥ የሚገባው የአይን ብዛት 1100 ነው። ይሄ እኔ ወደ 2200 አድርጌ ይሄን ከተትኩ። ያኛው ግሬስ እንዲኖር በቃ ትልቅ ልብስ እንዲመስል ማለት ነው። ከዛ በኋላ ይሸከመዋል፣ ጨርቁም ይመጥነዋል። እንደዛ አድርጌችን ሰራን። ሙካሽ ናት እቺ። ይለያያል። አሁን ይለያያል። ይቅርታ የሚሰራው ራሱ በዚህ ነው። ቅድም ማሳይችሽ ነበር። በይሄኛው ሙካሽ ሳሳይ የሚሰራው በዚህ ነው። ይሄኛው ደግሞ ቁልፍ ነው። እቺኛዋ ቁልፍ ናት። እቺኛዋ ይሄ ሙካሽ ነው። እቺኛዋ ደግሞ አለች ማቴሪያል እሷ ናት የተሰራችው። በጣም ነው የሚያምረው። በጣም ምርጥ ልብስ ነው። ዋው ሙካሽ ነው የሚባለው። ይሄኛውም ደግሞ ጨርቁን ትንሽ እንደዚህኛው ኦርጋንዛ አደረኩት። ትንሽ ከበድ እንድል ማለት ነው። ስራውም ከበድ እንድል እቺኛዋን ጨርቁን ልክ ይሄኛውን ጨርቅ ኦርጋንዛ ነው አደረኩትና ራሱ ሙካሹ ይሄ ራሱ ነው። ያው ቁልፉም ራሱ ነው። ይሄ ቁልፉ የተቀየረው ነገር ጨርቁ ብቻ ነው። ጨርቁ ብቻ እንደዛ ላይ ተሰራ።
ጨርቁም ለየት ያለ ጨርቅ ነው። በጣም ቆንጆ ነው። ይሄ ያው ወደ ላይ 2 ነው፣ ወደዚህ 2 ነው። 2 በ2 ነው ባለው በተለምዶ አዲስ ጨርቅ ነው፣ አልተለመደም። የትም ስለሌለ አሁን እግረ መንገድን እሱን ጨርቅ ላስተዋወቅ ነው። ኦኬ ምንድነው ጨርቁ? አሁን 2 በ2 ነው ባለው። አሁን ይሄ ጥልፍ ሰሪዎች ይሄን ቢወስዱ ጥልፉ እንዳይከብድ ነው የሚያደርጋቸው። ለምን ወደ ራሱ ይመጣዋል። ይሄኛው መደበኛ 3 አይን ነው ባለው፣ ያው ነጋዴዎች ጋር ያለው 3 አይን 2 አይን የሚባለው። ይሄ ደግሞ ወደ ላይ ነው 2 በ2 ነው ባለው። ጥልፍ ቢደረግበት ጥልፉን የሚያሳምረዋል። ለዚህማ በቃ እናት ነው። ታለዚህ ለዚህ ነው ይሄን ሰርተን ወደዚህ ሽፍት ያደረግ ነው። ይሄን አሁን አልሰራ ነው፣ በቃ ተው ነው፣ ወደዚህ ነገር ይሰራ ነው። ኦኬ በጣም አሪፍ። ሶስተኛው ያኛው ነው። ያኛው ሙካሽ ነው። ያኛው ራሱ ሙካሽ ነው። ይሄ ያው ሙካሽ 2 በ2 ላይ ሲሆን የመሸከም አቅም ሙካሽ ከብዶ አይደለም፣ ትልቅ ልብስነቱ ትልቅ ስለሆነ ያንን ለማጉላት ነው። እና ይሄ ወደ ላይ 2 ነው። ከዛ ይሄ ራሱ ማሽን የገመደው ነው። ወርቀ ዘብና ሳባ ነው ገምዶት ማሽን የሰራው። ከዛኛ ጥበብ ሰራንበት። ባይሆን ኖሮ አይሸከመውም ነበር። 2 በ2 ስላደረግ ነው 2 በ2ቱ ተሸከመው። ከዛ ይሄን ጌጥ ሰራንበት። ይሄኛው ደግሞ ጨርቁን በዚህኛው አረግ ነው። ኦኬ በዚህኛው ስናደርገው አየሽው ከፍ እያለ ይመጣና ያኛው በዛ ነው የተሰራው። ኦኬ ያኛው በጣም ያምራል። በጣም ያምራል። እቺኛው በመነን ለምፈልግ ሰው በጣም ያምራል። የቶችኛው? እቺኛው ይሄ ግን የበለጠ ያምራል። ይሄ በጣም ቆንጆ ነው። ትልቅነቱን በጣም አውጥቶታል። እጅግ በጣም የሚያምር አሁን ላይ ይሄ ለፕሮግራም በቃ በጣም የትም ያልተለበሰ ልብስ ምርጥ ልብስ ሙካሽ ነው። በጣም የሚያምር በጣም መጎናጸፊያ የሚሰሩ ሰዎች ናቸው ይሄን የሚሰሩት። በነገራችን ላይ ኦኬ እነሱ ናቸው የሚሰሩት። አንድ ቀን ደግሞ እዛ እንሄዳለን። ኦኬ አዎ እንዴት እንደሚሰራ እናሳያለን። አዎ ሽመናውንም ቢሆን እንዴት እንደሚሰራ እናሳያለን። የበለጠ በቀጣይ ቪዲዮ አንድ አይንና 2 በ2 የሚባለው ነገር በደንብ እንትን እናደርጋለን። እቺኛዋ ደግሞ የኮት ልብስ ናት። አላሳየውሽ። እሺ እቺ ኮት የምትሰራ ልብስ ናት። ኮት ናት እቺ። ኦኬ የሴት ኮት ናት። ከታች ቀሚስ አለው። ከላይ እቺ ኮት ናት የምትደረገው። ልብሱ ይሄውልሽ አዲስ ልብስ ነው። ይሄ ልብስ ከላይ እንደዚህ ሲደረግ ከላይ ኮት አለው። ዋው ከታች ቀሚሱ በጣም ነው የሚያምረው። በተለይ ትንሽ ሙቀት ላለበት ብርድ ላለበት ቦታ አካባቢ በላይ አነስ ያለ ነገር ይደረግና ይሄ በጣም ምርጥ ነው የሚያምረው። በጣም ነው የሚያምረው። ለየት ያለ ነገር ለመልበስ ለሚፈልጉ ሰዎች በጣም የሚያምር ልብስ ነው። ይሄ ራሱ ገበያ ላይ አልወጣም፣ አዲስ ናቸው። አይነቱ አለ። ከለሩ ነው የሆነ ኮቱ ነው የሰራሁት። መጀመሪያ የሰራሁት እኔ ነኝ። ከዛ በኋላ ግን አይነቱ አለ። ለየት የሚያደርገው ኮቱ ነው ለየት የሚያደርገው። ልብሱም በብዛት አለ። እሺ በጣም አሪፍ። ቀጣዩን ደግሞ ይሄን ላሳይሽ። ይሄ ልብስ ቶፕ አለው ከወገብ በላይ። ቆይ ላሳይሽ። ቶፕ ያለውን ላውጣ። እሺ ቶፕ አለው የራሱ የሆነ ቶፕ። ይኸውልሽ ልክ እንደዚህ ለመስራት ግድ ቶፕ ያስፈልገዋል። አዎ ከወገብ በላይ ቶፑ ይሰራና ቶፑ ላይ ይጠለፋል። በቃ እንደዚህ ተደርጎ ይሰራል። ያው ምርጥ ልብስ በጣም ነው የሚያምር። በጣም ምርጥ ልብስ። ኦኬ ሲሰፋም እንደዚህ ነው። ወደታች ጥልፍ ነው። ይሄኛውም ጥልፍ ነው። ከወገብ በታች ቀሚስ ነው። ይሄ እና ይሄ አንድ አይነት እንዲሆን ነው ይሄን ያደረኩት። በነገራችን ላይ ይሄኛውና ይሄ አንድ አይነት እንዲሆን ነው። ባዶ ከሚሆን እንዲመሳሰል ነው ይሄን ያደረኩት። እውነት ነው። አዎ ይሄኛውም ወጥቶ የተጠለፈበት መንገድ በጣም ነው የሚያምር። አዎ ይሄ እቺኛዋን ነገር ነው የተጠቀምኩት። እዚህ ጋር ያለችዋን ነገር ወደታች አወረድኩት እንዲመሳሰል ማለት ነው። በጣም ያምራል። እንግዲህ ሸማኔ ብቻ አይደለም ዲዛይነር ነው። አዎ ምንም ጥያቄ ምንም ለነገሩ ይሄን ልብስ የሸመነ እጅ ምንም ጥያቄ መስራት ያቅተዋል መስፋት ያቅተዋል ማለት አይቻልም። ሌላ በቶፕ ልብስ ላሳይሽ። የተለመደ ልብስ ነው ግን እሺ በቶፕ ያለው ልብስ ያለሽ አሁን ይሄ የተለመደ ልብስ ነው ግን ከወገብ በላይ ሜትር ከ30 ቶፕ አለው። ያ ማለት አሁን ፋሽኑ ስፌት በሳይዝ አይደለ ሳይ ጥልፍ ከሚሆን ይሄኛው ሳሳም ስለሚል ቶፕ አለው ሜትር ከ20 በሱ ሲሰራ ይሄ ምርጥ ልብስ ነው። አሁን ቶፕ አዲስ ነው የወጣው። አዎ ቶፕ አዲስ ነው። እስከዛሬ በቶፕ አልተሰራ አለ። ቶፕ በሜትር ከቶፕ ሲሰራ በጣም ቆንጆ ነው። ከላይ በፈለጉት ዲዛይን አድርገው መስራት ይችላሉ። በጣም አሪፍ። ሌላ የቶፕ ልብስ ላሳይሽ መሰለኝ። እሺ በተለይ ውጭ ሀገር ያሉ ሰዎች ከላይ ሌላ የቶፕ ልብስ እቺኛውን ላሳይሽ። ቶፑንም በዛው ላሳይሽ ይችላል። እሺ ቻውን የቶፕ ልብስ ነው። ቶፕም አለ ከወገብ በላይ። ኦኬ ቶፑን በነገራችን ላይ በሁለት ነገር ማዘጋጀት ይቻላል። አንደኛውን እቺን መጠቀም እንችላለን ወገብ ላይ። ከዛ ደግሞ ይሄ ራሱ ከወገብ በላይ ስላለ የራሱ ቶፕ ስላለው ይሄን ራሱ ከወገብ ላይ መጠቀም ይቻላል። ኦኬ ይሄን ከወገብ ላይ መጠቀም ይቻላል። ይሄንን ደግሞ ወገብ ላይ ማድረግ ይቻላል ከዚህ ጋር ስለሚመሳሰል። ኦኬ
ቶፕ ነው ያዘጋጀውለት ጥልፍ ምናምን እንትን ከሚል በቶፕ ቀለል ይላል። ከወገብ በላይ ሲሆን አሁን ፋሽንም ስለሆነ ለዛ ነው ያደረኩት። በቶፕ ሲሆን ሞር ያምራል። በጣም ቆንጆ ነው የሚሆነው። ጥልፍ ከሚሆን ዋው አይናጅ ነው እንግዲህ እናንተ ሱቅ መጥቶ ልብስ እኔ ራሴን ለማስመረጥ አሁን እንትን ለማለት ቪዲዮ ለማድረግ ስለበዛብኝ ለዛ ነው ቀጥታ ወደ ሙካሹ የገባሁት እንጂ ልብሱ ብዙ ስለሆነ ይሄን ለማለት ይበዛል። ለዛ ነው። ሌላም ደግሞ ቶፕ ያለው ልብስ ላሳይሽ። ይሄኛው ቅድም አሳይቼሻለሁ። ይሄኛው በቶፕ ነው። ቶፕ ተዘጋጅቶለታል። ከወገብ በላይ አይሹ ሰፊ ነው። ከወገብ በላይ ቶፕ አለው ለራሱ። ይሄም ራሱ ቆንጆ ልብስ ነው። እንደዚህ ሲደርስ ምርጥ ልብስ ነው። ቀለል ያለ በጣም የሚያምር ነው። ዲቴል ተመልካቾች ካያችሁት ቆንጆ ልብስ ነው። በጣም የሚያምር ልብስ ነው። በጣም ያምራል። አሁን ደግሞ ከዚህ ጋር ላውጣ። እሺ ፍክት ያለ ልብስ ነው። ፈካ ያለ ልብስ ነው። የራሱ ቶፕ አለው። ጨርቁ ኦርጋንዛ ነው እንዳልኩሽ። ኦርጋንዛ ማለት በዘብና በእንትን ሽቦ ወርቀ ዘብ ሳባ ተራ በተራ ነው የሚወረው። ሽቦ ወርቀ ዘብ ሳባ ኦርጋንዛ ነው የሚባለው። ይሄ ትልቅ ልብስ ነው። ቶፑም የራሱ ቶፕ አለው። 5 አርብ ነው። 5 አርብ ነው። ዋው ዙሪያው 5 አርብ ነው። በቃ ትልቅ ልብስ ነው። ይሄ ልብስ ከወገብ በላይ ምንም መቀጠልፍ ምናምን አያስፈልገውም። ራሱ መስፋት ብቻ ነው። ካስፈለገ ጌጥ ይገባለታል። ግን ልብሱ ራሱ ጌጥ ነው የሚመስለው። በጣም ነው የሚያምረው። ልብሱ እንግዲህ ካልታያቸው ወርቀ ዘቡ ብዙ ጊዜ ካሜራ ላይ አይወጣም። ለዛ ነው የገለጹት። አንድ ወርቀ ዘብ፣ አንድ ሳባ፣ አንድ ሽቦ ነው ያልኩት። ለዛ ነው ያልኩት። እሺ ቀጥዬ ደግሞ ያን ላሳይሽ። እሺ እቺኛዋ ቀለል ያለች ናት። ሁለቷን ጥበብ ነው። ሁለት ጥበብ ነው እንትን ያደረኩት ያደባለኩት። ኦኬ ይሄ ለብቻው ነው የራሱ የኔ ልብስ ጥበብ ነበር። ከዛ ይሄ ለብቻው ነበርና ሁለቱን ነው እንትን አድርጌ የሰራሁት። ኦኬ አሁን ያምራል በጣም። ይሄኛውና ያኛው ሁለቱ እንዲዋሃዱ አድርጌ ነው የሰራሁት። ዋው በጣም ነው የሚያምር። ቆንጆ ልብስ በጣም ያምራል። ይሄ በቃ ገበያ ላይ ያልወጣ አዲስ ልብስ ሁለቱ የተደባለቁ ይባላል። ይሄ ኦኬ አንደኛ ደግሞ ሌላ ደግሞ ይሄን ላሳይሽ። ሲትና መካከለኛ ልብስ ናት። ሰው በጣም ነው የምታምረው። በነገራችን ላይ ማይናዋጅ ነው። በጣም ቆንጆ ነው። ይሄ ለቶፕ ነው የሚሆነው። ቶፕ መስራት ይቻላል። በነገራችን ላይ ሰፋ ተደርጎ ቢሰራ በጣም ያምራል። እኛ አሁን የሰራነው በዚህ በጠባብ ሰፋ ተደርጎ ሲሰራ በጣም ነው የሚያምረው። እንደዛ የተዘጋጀ ናቸው እነዚህ። እንግዲህ አንተ ሸማኔ ስለሆንክ እንደፈለጉ ማዘዝ ይቻላል። ይሄኛው ሰፋ ይበልልኝ፣ ይሄኛው ጠባብ ይበልልኝ፣ ከለር የሚቀየር ከተባለ በጣም የሚያምር ልብስ ነው። ይሄ ልብስ ያው እጅግ በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። አርቡም ሰፊ ነው። ልቅም ብሎ የተሰራ ልብስ ነው። ለነጋዴዎችም ለሁሉም ይሆናል። ለሁሉም በጣም አሪፍ። ቀጣይ እንደምታሳየን ቀጣይ ማሳይሽ ወደዚህ ልግባ። የቅድሙ ኦርጋንዛው በዛኛው በኦሬንጅ የነበረውን ከለር በመነን ነው። ይሄ ደግሞ የተሰራው የቅድሙ በኦሬንጅ ያየነው ልብስ ነው። ይሄ በመነን ነው። በነገራችን ላይ ይሄ ክብ ነገር ስለሆነ ድሩ ወደ ላይ 2 ነው። ቅድም 2 በ2 ምናምን ስላልነበረ ይሄ እንደዚህ አይነት ልብሶች የሚችሉት ድሩ ወደ ላይ 2 ነው። አሁን ይሄ ቢንቆጥር 1100 ብያን ነበር። እዚህኛው ላይ ሆነ አንድ አይን ቢሆን 1100 ድር ነው የሚገባው። አሁን ሁለት አይን ሲሆነ 2200 ድር ነው የገባውና ይሄ 2 በ2 ነው። ወደዚህ 2 ወደዚህ 2 ጥበቡን በጣም ይሸከማል። ለራሱ ለጥበቡም ለዚህ ክፍተቱን በጣም ይሞላዋል። እና በዚህ ልብስ የሚሰሩ ልብሶች ጥቂቶች ናቸው። ሁሉም ልብስ እንደዛ 2 በ2 አይሰራም። ለጥልፍ ግን ቆንጆ ነው። ጠላፊዎች ጥልፍ የሚሰሩ ሰዎች ይሄን ጨርቅ ቢያገኙት በጣም ምርጥ ነው። ጥልፉም እንዳይከብድም ያደርጋቸዋል። በነገራችን ላይ ላሳይሽ አንድ ጥልፍ እግረ መንገዴ። ይሄ የገበያ ጥልፍ ነው፣ ግን ጨርቁን 2 በ2 ነው ያደረኩት። 2 በ2 ነው ያደረኩት። በ2 በ2 ጨርቅ ነው የተሰራው። አይሽው? አይከብድም ደግሞ እንደዚህ ብትይጂው ጥልፉ አይከብድም። እንደዚህ ብትይጂው 2 በ2 ጨርቅ ላይ ስለተሰራ አይከብድም። በቃ እንደዚህ ነው። ይሄን የሚያክል ጥልፍ ኖሮት በቃ ምንም በቃ ይሄ ድሩ ወደ ራሱ መጥቷል። ኦኬ ያው ቅድም እንዳልኩሽ ይሄኛው 2200 ስለሆነ አይኑ የገባው 2200 ስለሆነ አይኑ የገባው እንትኑን ይሄኛው ተሸክሞታል። ይመጣዋል። ሳባውን ይመጣል። ክብደት ነው ወደ ራሱ ያደርጋል። ዋው! ስለዚህ ያ አሁን ገበያ ላይ አይታወቅም። እንደዚህ አይነት ጥለቱ ጨርቁ አይታወቅም። ስለዚህ ስራ አላቸው አዘጋጃለሁ። ነጋዴዎችም እንግዲህ ተረከቡ አዘጋጃለሁ። እሺ ኦኬ በጣም አሪፍ ነው። እሺ ጋሽ ማሙ እንግዲህ ያሳየህን ልብሶች ነጋዴዎችም እንዲሁም ደግሞ ለባሾችም መግዛት ለሚፈልጉ ሰዎች አድራሻህንና ስልክ ቁጥር ብትናገር። አድራሻዬ ሳዳፍ ቢዝነስ ግሩፕ ቦሌ 22 ሳዳፍ ቢዝነስ ግሩፕ አንደኛ ፎቅ ላይ፣ ስልክ ቁጥሬ 0961 12 87 32፣ ሁለተኛ ስልክ ቁጥሬ ደግሞ 0990 0808
00 በጣም አሪፍ እንግዲህ ተመልካቾቼ ዩኒክ የሆነ ልብስ አሳይተናል እጅግ በጣም እናመሰግናለን ቀጣይም ደግሞ አዳዲስ ነገር ይዘህ እንደምትጠብቀን ተስፋ እናደርጋለን በጣም ችግር የለም በጣም አሪፍ ተመልካቾቼ ተከታተሉት የቆያችሁት ይሄን ይመስላል እጅግ በጣም የሚያማምሩ የትም ቦታ ያላያችሁት ያልተለበሱ ልብሶች ዩኒክ የሆኑ ልብሶች ናቸው እንግዲህ ይሄን ልብስ መልበስ ለምትፈልጉ እንዲሁም ደግሞ ነጋዴዎችም መረከብ ለምትፈልጉ ሰዎች ታች በማስቀምጠው ስልክ እየደወላችሁ መውሰድ ትችላላችሁ ማለት ነው በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ